ዘመነ መራዊ ወመራት የሙሽራና የሙሽሪት ዘመን በሚል ርዕስ እንነጋገራለን። ወተሰ ከመራዊ ዘይወፅም ጽሩይ ትፌሳ ከሚያር በዘይሜር ፍኖቶ መዝሙር 18 ቁጥር 5 ላይ የምናገኘው ቃል ነው። ነቢዩ ዳዊት ክርስቶስ ከጫጉላ ቤት እንደሚወጣ ሙሽራ ነው፣ መንገዱን እንደሚገሰግስ እንደሚጠበጥብ አርበኛም ደስ ይለዋል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስን መራዊ ሙሽራ ብሎ እመቤታችንን ደግሞ ጫጉላ ቤት ሙሽራና ሙሽሪት የሚደሰቱበት ብሎ መስሎ ይነግረናልና ከከነዓን አይደለም ወደ ሶርያ ወርደ ለልጄ ይስሐቅ አጋባ ነው። በአባቱ ትእዛዝ ኢያቡር ሶርያ ሄደ። ግመሉን ጭኖ ከምንጭ አጠገብ ቁሞ ሲጸልይ እግዚአብሔር የላካት ርብቃ እንስራ አዝላ ወረደች ነው የሚል። እሱንም አጠጣች፣ ግመሎችንም አጠጣ። እርሱም የያዘውን እግዚአብሔር የፈቀደላት ልጅ ይህች ናት ብሎ ቀለበቱን፣ ጉትቻውን፣ አምባሩን ሁሉ ሸለማት። ሐዋርያው ጳውሎስ ኤፌሶን 5:22 ላይ ቤተ ክርስቲያን ለሁሉም ስትሆን ሙላቱና አካሉ ናት ይላል። ሙላቱና አካሉ ናት ማለት የኢየሱስ ክርስቶስ አካሉ ናት። አንድ ወጣት ውድ ስጦታውን ለሚወዳት ሚስት እንዲሰጥ ክርስቶስም የሚወደውን ክቡሩን አካል ስጋውን ደሙን የሰጣት ለቤተ ክርስቲያን ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በስመ ዘመናት የሚመሰገን በምድረ በዳ አዳም የተመሰገነ ይሁን። የነቢያት የሐዋርያት አምላክ ምስጢሩን የገለጠ ለእኛም እንዲገልጥልን ቅዱስ ፈቃዱ ይሆንልን። ዛሬ የምንነጋገረው ዘመነ መራዊ ወመራት በሚል ይሆናል። እግዚአብሔር አምላካችን ሰሚ ጆሮ አስተዋይ አእምሮ ለሁላችን ያድለን። ዘመነ መራዊ ወመራት የሙሽራና የሙሽሪት ዘመን በሚል ርዕስ እንነጋገራለን። ወተሰ ከመራዊ ዘይወፅም ጽሩይ ትፌሳ ከሚያር በዘይሜር ፍኖቶ መዝሙር 18 ቁጥር 5 ላይ የምናገኘው ቃል ነው። ነቢዩ ዳዊት ክርስቶስ ከጫጉላ ቤት እንደሚወጣ ሙሽራ ነው፣ መንገዱን እንደሚገሰግስ እንደሚጠበጥብ አርበኛም ደስ ይለዋል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስን መራዊ ሙሽራ ብሎ እመቤታችንን ደግሞ ጫጉላ ቤት ሙሽራና ሙሽሪት የሚደሰቱበት ብሎ መስሎ ይነግረናልና ጽርሐ ንጽሕት ዘሚክያስ እንደ ሚክያስ 2:2 የሚልኪያስ አዳራሽ የሚላትን ነቢዩ ዳዊት ደግሞ በዚህ አይነት ገልጿል። ዮሐንስ አፈወርቅም ተፈሥሒ ፍሥሕትን በተረጎመበት ሃይማኖተ አበው እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስ ነስቶ ሰው የሆነ ሙሽራ ከጫጉላ እንዲወጣ እመቤቴ ማርያም ሆይ ከአንቺ የወጣ ደስ ይበልሽ በማለት አመስግኗታል። እና ከጫጉላ የወጣ መድኃኔ ዓለም በሙሽራ እሱ ያልተመሰለበት ምሳሌ የለም። የዛሬው ደግሞ በሙሽራ የተመሰለበትን ነው። ይህም የሆነው በቤተልሔም ነው። ዘመነ መራዊ ከልደት በፊት 4 ቀን ቅዱስ ያሬድ እንደ ጻፈው በድጓው ይከበራል። ዘመነ መራዊ ይባላል። ከዐቢይ ጾም በፊት ደግሞ 7 ቀን ዘመነ ቅበላ ይባላል። አጠቃላይ 4 እና 7 11 ቀን በሙሽራ ቤት 4 ቀን ስጦታ፣ በሙሽሪት ቤት 7 ቀን ስጦታ ተለውጦ ተድላ ደስታ የሚያደርጉበት እንዲሁም 40 ቀን ተጫጉለው የማይጾሙበትና የፋሲካ ወቅት ተብሎ ይነገራል። የነነዌ ፋሲካ ሐሙስ ጀምሮ ዓርብና ሮብን ትቶ ይቆጥራል። ሐሙስ 1፣ ቅዳሜ 2፣ እሁድ 3፣ ሰኞ 4፣ ማክሰኞ 5፣ ሐሙስ 6፣ ቅዳሜ 7። እዚያ ጾሙ ታኅሳስ ስለተጾመ እዚህ ዓርብና ሮብን ዘሎ 7 ቀን ቅበላ 4 ቀን ዘመነ መራዊ ብሎ ቅዱስ ያሬድ እንግዲህ በዚህ አይነት ኢየሱስ ክርስቶስን ያከብራል። ይህም በቤተልሔም የተደረገውን ሥጋ የለበሰበትን ተመራዋ ቃል ስለሚል ነው። መለኮት የሙሽራ ምሳሌ ነው። ሥጋ ማርያም ወይም ትስብእት ደግሞ እንዲሁ ጫጉላ ቤት ተብላ ትመስላለች። በጫጉላ ቤት ወይም በሰርግ 4 ነገሮች ይከናወናሉ። አንደኛው ተዋሕዶ መራዊ ወመራት ይባላል። ተዋሕዶ መራዊ ወመራት አዳም ማእከለ ነዌም ወነቂህ መካከል ሆኖ ሔዋንን ከምኝታ እንዳስገኘ ሁሉ ዛሬም ሙሽራና ሙሽሪት በምኝታ አንድ አካል አንድ አምሳል የሚሆኑበት ተራክቧቸው ማኅተም ነውና ተዋሕዶ መራዊ ወመራት ያሰኛል። ሁለተኛውም አዝማደ መራዊ አዝማደ መራት የሚተዋወቁበት የሚደባለቁበት ባይዳን የነበሩ ዘመዳሞች የሚሆኑበት ፍቅር የሚለዋወጡበት ነው። እኛ ቅልቅል የምንለው ወመፁ ብዙኃን ሀራ ሰማይ ምስለ ውእቱ መልአክ ይላል ሉቃስ። ከዚያም መልአክ ጋራ ብዙ የሰማይ ሰራዊት መጡ። እንዘ ይብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር በጓለሚያው ስምረቱ ሉቃስ 2:12 ላይ ከሰማይ የመራዊ ዘመዶች መላእክት ሲመጡ ከምድር ደግሞ ሎጥ
አዝማደ ማርያም ወይም አዝማደ መርዓት መጥተዋል። እዚሁ መጥተው በአንድነት ተገናኝተዋል፣ ተደባልቀዋል፣ ተዋውቀዋል ማለት ነው። ሶስተኛው በሰርግ ዘፈንና ጨዋታ አለ። ያም ምስጋና ነው። ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ደግሞ ለሰው ልጅ ሰላም በጎ ፈቃድ ይሁን ብሎ ማመስገናቸው ይህ ዘፈንና ጨዋታ ነው። አራተኛው ቅዱስ ሥጋውን እንደ ምግብ ክቡር ደሙን እንደ መጠጥ አድርጎ ሰጥቶናልና እነዚህ አራቱ ሁሉ በሰርግ ቤት ስለሚፈጸሙ በቤተልሔም ክርስቶስ ያደረገልን የመጀመሪያ መራዊ ተብሎ በዚህ አይነት ነው። እንግዲህ ጋብቻን የፈጸመው እግዚአብሔር አምላክ ነው። በመጀመሪያ አዳምን ፈጥሮ ለ7 ቀናት አቆይቶታል ብቻውን። እንስሳትን ሴትና ወንድ፣ አራዊትንም እንደዚሁ ሁሉንም ፈጥሮ ሴትና ወንድ አድርጎ አዳምን ግን ለ7 ቀን ብቻውን እንዲኖር አድርጎታል። ለምን ቢሉ ባህርያዊ መልአክ ያለው ያለ ትድምርተ አንስት ከሴት ጋር ሳይገናኝ መኖር የሚችል ባህርያዊ መልአክ ያለው መሆኑን ለማስረዳት ነው ይላሉ። ከ7 ቀን በኋላ ነው ሔዋን የተገለጠች ማለት ነው። ሴትና ወንድ ሆነው ተፈጥሮ አይቶ እኔ ብቻዬን ሆኜ ቀርቻለሁ ብሎ አዳም ወደ እግዚአብሔር ጸለየ። እዚያ በኋላ አስገኝተዋል። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ዓለም በመጣ ጊዜ ተጠምቆ ሳይውል ሳያድር ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾሞ ጸልዮ ነው የወጣ። ይህ የምናኔ አምሳል ነው። የአዳምን እርሱም አስቀድሞ ሰራ። ስለዚህ በጋኔን ብቻ ወይም በሰይጣን ብቻ ሳይሆን የተፈተነው ከአራዊት ጋር አብሮ ነበረ ይላል ማርቆስ 1:13 ላይ። ከአራዊት ጋራም ለአዳም ይገዙና ስም ያወጣላቸው የነበረውን እንስሳት ከእርሱ ርቀው ስለነበረ ወደ አዳም ልጆች እንዲመለሱ ባረከ፣ ቀደሰ። ለምሳሌ ያህል እነ አቡነ ገብረመንፈስ ቅዱስ 60 ምርት 60 አንበስትን ያስከትሉ የነበረ፣ እነ ሳሙኤል በአንበሳ ታክሲ፣ እነ አቡነ አረጋዊ በዘንዶ መንኮራኩር ተራራ ይወጡ የነበረ አባታቸው አዳም ቅድስና ስለተመለሰ ከአራዊት ጋር አብሮ የመኖር ክርስቶስ ስለባረከ በገዳምን ተገኝቶ ማለት ነው። ይህ አይነት ቅድስና የመጀመሪያ ነበረ ይሉታል። ኋላ ነው እንደገና የቀጠለው። ሐዋርያው ጳውሎስ ኩሉ ሰብ ይኩን ከማየ አንሰ ፈቅድ ኩሉ ሰብ ይኩን ከማየ አንደኛ ቆሮንቶስ 7:7 ላይ እኔ ሰው ሁሉ እንደኔ ቢሆን በፈቀድኩ ነበረ፣ ነገር ግን የእግዚአብሔር ስጦታ ልዩ ልዩ ነውና አንዱ እንደዚያ አንዱ እንደዚህ ይለዋል። ሁለቱንም ገለጸ ማለት ነው። የእግዚአብሔር ጸጋ ልዩ ልዩ ነውና አንዱ በቅድስና በንጽህና ንጹሕ ጠብቆ ከሴት ርቆ የመኖር ምናኔ፣ ሁለተኛው ደግሞ በጋብቻ ሕገ እግዚአብሔርን ጠብቆ መኖር እንዳለ ሲያስረዳ የእግዚአብሔር ጸጋ ልዩ ነው፣ አንዱ እንደዚህ አንዱም እንደዚያ ይቻላል ብሎ 2 ሕግጋትን እንደጠቀሰ እንረዳለን ማለት ነው። ከሳምንት በኋላ ሔዋንን ወደ አዳም አመጣ፣ ገለጠ፣ ሴት አድርጎ አባትነቱን እግዚአብሔር ገለጠ። እርሱም ከስጋዬ ስጋ ከአጥንቴ አጥንት ናት ብሎ ወዶ ፈቅዶ ሴት ትባል በማለት ሰይሞ ተቀብሏል። እንግዲህ ከገነት ከወጡ በኋላ ምንም እንኳ ፊት የተነገረ ቢሆን ብዙ ወተባዙ ወምልዋ ለምድር የሚለውን ከገነት ውጭ ተፈጽሟል ማለት ነው። 3 ነገር ነው ብቻ ውስጥ የሚገኙት። አንደኛ ይህን ብዙ ወተባዙ የተባለውን ዘር ለማስገኘት ነው። አንድ ብቻውን ቢሆን አይሆንም። ከአንድ ብርቱ 2 መድኃኒቱ ይላሉና አባቶች፣ 2ቱ አንድ ላይ ሆነው ልጅን ያስገኛሉ። ሁለተኛው ደግሞ እንደዚሁ ወይቤ እግዚአብሔር አኮ ሰናይ ወልደ እጓለ እመሕያው ይንበር ባሕቲቱ፣ ብቻውን የሰው ልጅ ይቀመጥ ዘንድ መልካም አይደለም፣ አላገ ነገር ሁለቱ ቢጸ ዘተረድኦ ዘፍጥረት 2:18 ላይ የምትረዳውን እንፍጠርለት እንጂ ለሰው ልጅ ብቻውን መኖር መልካም አይደለም በማለት እንደተናገረ አንደኛው ዘር መተካት ነው። ሁለተኛው ከዝሙት ጠንቅ ለመጠበቅ ነው። አይቶ የተመኘ አመነዘረ የሚለው በሁሉ እንዳይፈጸም እሱ በሷ እሷም በሱ እንዲተራረፉ እግዚአብሔር ሴትና ወንድ አድርጎ ፈጠረ፣ የምትመቸውና አለ እና በዚሁ አይነት አንደኛ ቆሮንቶስ 7:1 ላይ ይህን ነው የሚነግረን። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ይኖረው ለእያንዳንዷም ራሷ ባል ይኖራት ይላል። ስለዚህ እያንዳንዱ እንዲኖር ካለ ሕጉ በዚሁ ጸንቶ ስለ ዝሙት ጠንቅ 2ቱ ተፈላላጊዎች ናቸው ማለት ነው። 3ኛው በስራ መረዳዳት ነው። እሱ ከባድን እሷ ቀለል ያለውን፣ ሆኖም ግን ቀድታ ውሃ ተጠጣዋለች። የምትረዳው በዚህ ነው። ጋግራ ታበላዋለች፣ ፈትላ ታለብሰዋለች። እና በዚሁ አይነት እግዚአብሔር አምላክ ተረዳድተው እንዲኖሩ በእነዚህ በ3ቱ እግዚአብሔር ትዳርን መስርቶ ሔዋንን ወደ አዳም በማምጣት የመጀመሪያውን ስርዓት ፈጽሞ እናገኛለን። የ2 አይነት ፍሬ ይለቅማሉ። አንደኛው የስጋ፣ ሁለተኛው የመንፈስ። የስጋው ልጆችን ማግኘት ነው። ናሁ ጸጋሁ ለያርውሉድ ሴተ ፍሬሃ ለከርስ መዝሙር 27:3 እንደምናገኘው ልጆች የእግዚአብሔር ስጦታ ናቸው የሚል የስጋ ፍሬዎች ናቸው። እነዚህ የመንፈስ ፍሬዎች አሉ። ገላትያ 5:21 ላይ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ እምነት፣ በጎነት፣
ራስን መግዛት ብሎ ዘጠኙን አምጥቶ እነዚህ የመንፈስ ፍሬዎችን ያገኛሉ ማለት ነው። በስጋም በነፍስም ተጠቃሚ ይሆናሉ። መጀመሪያው ፍቅር ያለው የመንፈስ ፍሬ ፍቅር ካለ ነው። እነዚህ ሁሉ የሚገኙት መሰረቱ ለትዳር ፍቅር ነው የሚለውን ይነግረናል ማለት ነው። በዚህ አይነት ጌታችን ኢየሱስ ክርስቶስ ሲመስርት እንጂ ሰዎች ከዚህ መስለውና ህለው አባቶች እናቶች ለልጆቻቸው እንዲሁ ሲመርጡ ሲያቀርቡ ኖረዋል። ለምሳሌ ያህል ንጉሥ ሳኦል ለልጁ ሜልኮል ጀግናውን ዳዊትን ነው የመረጡ። አንደኛ ሳሙኤል 18:22 ጀግንነቱን ያየው ይገባታል ለልጄ ብሎ መርጦ ዳዊትን ሲያቀርብ እናያለን። ኑኃሚን እንዲሁ ሩትን ለቦዔዝ መጽሐፈ ሩት ምዕራፍ 3 ቁጥር 1 ላይ ቦዔዝን እንድታገባ ያማከረችና ወይም ደግሞ ያቀረበች ኑኃሚን ነበረች፣ እናት ሆና ማለት ነው። ከእነዚህ አባትና እናት ስናይ ለልጆቻቸው ምን ያህል አባት እናት ያስቡ እንደነበረ ከጥንት ከመሰረቱ ጀምሮ የመጣ እንደሆነ ነው የምናየው። አባት እናት ሳያውቅ እግዚአብሔር ሳይፈቅድ ፍቃዱ ሳይጠይቁ እንዲሁ ዝም ብሎ ወጣት እርስ በርሱ መነጋገር ግን ብዛም አይደለም፣ ብዙ ጊዜ ላይቀና ይችላል። ልክ እንደ ሶምሶን ማለት ነው። መሳፍንት 14 ቁጥር 1 ላይ ቴምናታ ወርዶ የአሕዛብ ልጅ መልከ መልካም ሆና አየ። አባቱንም ሄዶ አገባኝ አለው። አይ ከእስራኤል እንጂ ከአሕዛብ ግቢ የለንም፣ ያልተገረዙ ቆላፋን ጋር አይሆንም አለው። አባቱን ፈቃድ ጥሶ ሄዶ ሰርግ አደረገ ብቻውን። ግን ከ7 ቀን በላይ አልነበረም፣ አፈረሰ። ፈርሶ እናያለን። መጽሐፉን ማንበብ ይቻላል እዚያው። ይህ ምንድን ነው? ከጥንቱም እግዚአብሔር ሲሰጥ ከአሕዛብ ጋር ትገናኙ የሚል ነው። አንደኛው ጋብቻን የሚከለክለው ጉዳይ በሃይማኖት ከማይመስሉት ሰዎች ጋር ላለመቀራረብ የተደነገገ ነው። ዘዳግም 7:3 ላይ ሴት ልጅህን ለአሕዛብ ወንድ ልጅ አትስጥ፣ የአሕዛብ ወንድ ልጅም ያንተ ሴት ልጅን አይውሰድ፣ ይህ ጣዖት ማምለክ ነውና ብሎ እግዚአብሔር አምላክ ለሙሴ እንደነገረው ይትደመሩ ምስለ አሕዛብ የሚል አለ። በተለይ በሰርግ የሚገኙ ልጆች ቅዱሳንና ቡሩካን የሆኑ ዘንድ በምግባርና በሃይማኖት ከጸኑት ጋር እንጂ በሃይማኖት ልዩነት አይፈቅድም ማለት ነው። ሁለተኛው ትዳር የማይፈቅደው ዘመዳሞች የሆኑትን ዘሌዋውያን ምዕራፍ 18 ቁጥር 6 ላይ የዘመድህን ኀፍረት አትግለጥ ይላል። የዘመድህን ሥጋ አትግለጥ ሲል መጽሐፍ ቅዱስ ዘመድ እስከ ስንት ነው የሚለውን ደግሞ የሚያብራራልን ፍትሐ ነገሥት ነው። አንቀጽ 24 በእንተ ሕፄ ከዛ እስከ 7 ትውልድ ብሎ 7ቱን ዘርዝሮ በ7ኛው ባይሆን በ8ኛው እንዲጋቡ ይወስናል ማለት ነው። በእነዚህ አይነት በሃይማኖት ካልመሰለ ከ7 ትውልድ በታች ከሆነ ጋብቻ አይፈጸምም አይሆንም ማለት ነው። እና ከነዚህ ስርዓት ግን ይኖራል። መተጫጨት በዚሁ አይነት ይሰራል። በአባቶች እኩል አብርሃም ኢያቡርን እንደላከው ከከነዓን አይደለም ወደ ሶርያ ወርደ ለልጄ ይስሐቅ አጋባ ነው። በአባቱ ትእዛዝ ኢያቡር ሶርያ ሄደ። ግመሉን ጭኖ ከምንጭ አጠገብ ቁሞ ሲጸልይ እግዚአብሔር የላካት ርብቃ እንስራ ዝላ ወረደች ነው የሚል። እሱንም አጠጣች፣ ግመሎችንም አጠጣ። እርሱም የያዘውን እግዚአብሔር የፈቀደላት ልጅ ይህች ናት ብሎ ቀለበቱን፣ ጉትቻውን፣ አምባሩን ሁሉ ሸለማት። ወደ ቤቷ ሄዳ እንዲህ ያለ ሰው ሰጠኝ አለች። ሄደው አመጡት። ብላ አሉት። አልበላም ነው። አሁንም በሀገራችን እንዲሆኑ እስከ 3 ቀን ይመላለሳል፣ ይጠይቃል። ከፈቀዱ ያ ሽማግሌ ምግብ ሊበላ ይችላል። ካልተፈቀደ ግን ምግብ አይበላም። ዘፍጥረት 24 ቁጥር 31 ጀምሮ ስናነብ ኢያቡር ያቀረቡትን ምግብ አልበላም አለ። ምንድነው ምክንያት ሲሉ እግዚአብሔር ያገነነው ያሳደገው ታላቁ አባት አብርሃም ልኮኛል እና በሸመገለ ጊዜ የወለደው ይስሐቅ የሚባል አለ፣ ለሱ ልጃችሁን እንድትሰጡኝ ነው ብሎ ነው የጠየቃቸው። ራሱ ትጠየቃሉ። ተጠየቀች። ርብቃ አብሬ እሄዳለሁ ፈቃደኛ ነኝ ስላለች እግዚአብሔር መንገዴን አቅንቶልኛልና ተሎ ሸኙኝ አላቸው። ወዲያው ሲነጋ ሽልማት ለርብቃ ሸልሞ ለአባት ለእናቷም ስጦታ ሰጥቶ እነሱም ርብቃ እልፍ አእላፍ ሁኚ፣ የነገሥታት እናት ሁኚ፣ እግዚአብሔር ዘርሽን ያብዛው ብሎ መርቀው ወደ ከነዓን ወደ አብርሃም ሀገር እንድትመጣ ተደርጓል ማለት። ዘፍጥረት 24 16 ጀምሮ እስከ 52 የምናነበው የዚህ የርብቃ የወርቅ መቀበልና ለሴት ሽልማት አስቀድሞ መሰጠት እንዳለን። ይሁዳ ትዕማርን ያወቀው በዚህ ነው። የጣቱን ቀለበት ሰጥቶ ህልተ ወርቅን ሰጥቶ ኩፍያውንም ጭምር ዘፍጥረት 38 እንደምናገኘው እና በዚሁ ከሔዋን ጀምሮ የመጣ ስርዓት ስለሆነ ለሴቶች ሽልማት ይሰጥ ነበረ። ወይም ለአባቷ ለእናቷ ሽልማት። ያዕቆብ ስለ ራሔል 7 ዓመት እንደተገዛ ዘፍጥረት 28 ላይ እንደምናገኘው ዘፍጥረት 29 ላይ እንደተጻፈው ስለ ራሔል 7 ዓመት ልገዛ ደሞዝ ይህ ይሁን በለው መሰረት 7 ዓመት ሲሆን እንግዲህ ምንም እንኳን ሊያን ቢሰጠው እሱ ሰውሮ እንደገና 7 ዓመት ተገዝቶ
ጉልበትም ይሁን ሀብት እውቀት ይገበራል ማለት ነው። ለሴት አባት እናት ጠምቶ የነበረ ነው። እንደዚሁ ካሌብም ለልጁ አክሱ እንዲህ በሰፍንት 2:12 እንደምናገኝ የጉድጓድ ውሃና መሬት ሰጣት ይላል ለልጁና ለልጆቻቸው ስጦታ ማጫ እየሰጡ እንደዚሁ እጮኝነት በዚህ አይነት ይሆን ነበር። ወጣት እርስ በርሱም አለ። ዘመኑ ዘመነ ጥምቀት ነውና ሎሚ ውርወራም ይባላል። ኢትዮጵያ የታወቀ ነው በየቦታው። የተጀመረው ግን በጎንደር ከተማ ነው ይባላል። አፄ ፋሲል የጥምቀቱን ግንብ ከሰሩ በኋላ በዙሪያው ብርቱካንና ሎሚ በብዛት ተክለው ነበረ። ታላላቅ ዛፎችም ነበሩ። ጫካ ሆኖ በዓመት ነበረ የሚከፈተው ዝግ ሆኖ። ወጣቶች በዚያ ዛፍ ላይ ይወጡና ሎሚኑን እየቆረጡ የሚወዷትን ልጅ ሂደታቸውን ይመታሉ። ከታች ሴቶች እየዘፈኑ በጥምቀት ሲጫወቱ፣ ወጣቱ ግን ህላይ ሆነው ሎሚን እየወረወረ ለሚወዳት ልጅ ይጥፋል። ወይም እሷ ከወደደችው እንዲህ ያለውን ይህን ፍሬ ላክልኝ ትለዋለች። በዛ የተጀመረ የሎሚ ውርወራ በኢትዮጵያ በየቦታው ተለምዶ ቆይቷል። አሁን ሎሚ እርግጥ ሊጠፋ ይችላል። ያው ግን ከዚያ የተጀመረው በኢትዮጵያ የታወቀ ነበር። ወጣቶች የሚዝናኑበትና የሚግባቡበት ባህል ነበረ ማለት ነው። መጽሐፍን የባልና ሚስት ሀብት ሎሚ ከሁለት ይላል። የባልና ሚስት ሀብት ሎሚ ከሁለት ማለት ቢፋቱ እንኳ ሎሚም እንኳ ብትሆን ከሁለት ተከፍላ ትታደላለች ወይም ትሰጣለች ለማለት በትርጓሜ ያደረጉት ነው። ሌላው ያዕቆብ አባታችን ወጣቶቹ በትሩን ሽምልምል አድርገው ወይም ደግሞ ቅጥልጥል አድርገው ሆ ይላሉ፣ ይጫወታሉ። በጥምቀቱ ወቅት መተጫጨት ሴቶችንም ወንዶችንም የሚጠቀልል ስለሆነ ዘፍጥረት 30 ቁጥር 27 ላይ ያዕቆብ የሎሚ እንጨት አመጣ ይላል። ከሎሚ እንጨት አምጥቶ አንዱን ቅጥልጥል አደረገ፣ ነጭና ጥቁር። እንደገና ደግሞ ሁለቱን ሙሉ በሙሉ ላጣቸው፣ ሶስቱንም ዘንጎች ውሃው ገንዳ ላይ ጥሎ በጎች እንዲጠጡ አደረገ። ከላባ ጋር ቃል የገባው ነበረ። ሽመልመሌ የሆነውን ኮሳኮስ የሆነውን ለእኔ እንዲሆን ምልክት ያለው፣ ምልክት የሌለው ግን ለአንተ እንዲሆን ስላለ ይሁን ብሎ ተስማምቶ ነበርና በዚህ ምክንያት በጎች ነጭ ጥቁር ወይም ቀይ ነጭ ያለው ቀይ ጥቁር የሆነ ሽመልመሌ ሁሉም ወለደ ይላል እና ያዕቆብ ሀብት በዚህ አይነት የበዛ ነው። እንግዲህ ሶስቱ ዘንጎች የሶስትነቱ ስላሴ ነው። በአፍትራ ያዕቆብ በረሃ ስላሴ ከመ ፀሐይ ወተመሰሉ ሰብአይን አባጋ ለባ ወማይ ለሀባባጊ ዘዮም ወጥምቀት አባይ እንዳለ ደራሲው ስላሴ ሆይ ሶስትነታችሁ ፀሐይ በያዕቆብ በትር በራ፣ ወተመሰሉ ሰብአይን አባጋ ለባ ወማይ የላባና የውሃ በጎችም ጉበኞችን መሰሉ፣ ወይም ወተመሰሉ አይነ ሰብ የሰውን አይን መሰሉ። የሰው አይን ሽምልምል ነው፣ ጥቁርና ነጭ ነው። ያን መሰሉ ቤት ለሀባባ ጊዜው መጥምቀት አባይ በዛሬ በጎች በተባሉ ምዕመናንና በጥምቀት ዘንድ ታሪኩ ይነገራል በማለት ተርጉመውታል። እና ያ የስላሴ ሶስትነቱ ሁለቱ የተላጡት አብ ወልድ ስጋ አለበሱም የሚል ነው። ቅጥልጣሉ ወይም ሽምልምል የሆነው ግን የወልድ አምላክ ወሰብ ነውና ያዕቆብ ጌታ፣ ላባ የዲያብሎስ ይላል። ስመ ወልድና ሀብተ ክርስትና ወይም ሀብተ ወልድና ስመ ክርስትና ያላቸው ለጌታ፣ ሀብተ ወልድና ስመ ክርስትና የሌላቸው ለዲያብሎስ ሆነዋልና። ምክንያቱም ምልክት ያለው ለያዕቆብ ነው፣ ማተብ ያለው ለጌታ ሆነዋል፣ ማተብ የሌለው ለዲያብሎስ ሆነዋል ማለት ነው። በጎች የምዕመናን ውሃው የጥምቀት ምሳሌ ነበርና ያን ሽምልምል ዘንግ ይዘው ወጣቱ በወርሃ ጥር እንዲሁ የሚጫወትበት የሚዝናናበት ከመጽሐፍ ቅዱስ የመጣ የሎሚ በትር ወይም የሎሚ ፍሬ ይዝናኑበት የነበረ የጥንት የአባቶቻችን ስርዓት ስለሆነ መተጫጨት ስርዓት ጋር ይያዝ ነበረ። ራሱ ወጣቱ ፈቅዶ የሚተጫጭበት አለ የማለት ያህል ነው እና አዲስ ኪዳን ክብር ምስጋና ይግባው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰርግ ውሎ ሰርጉን አድሶታል። ይህ በብሉይ የነበረው በሰይጣን ምክር ስለጎሰቆለ ለማደስ ከብካብ ላይ ሰርግ ላይ ውለዋል። አመሳልስት ዕለት ከብካብ ኮነ በቃና ዘገሊላ፣ በቃና ዘገሊላ በሶስተኛው ቀን ሰርግ ሆነ ይለናል ዮሐንስ 2 ቁጥር 1። ሶስተኛው ቀን ያለው የትኛውን ነው ብንለው መጀመሪያው ጀምረው በዘመነ ሉቃስ በወርሃ ጥር 11 ቀን ማክሰኞ ዕለት ጌታችን ተጠምቆ ሳይውል ሳያድር ገዳመ ቆሮንቶስ ገብቷል። 40 ቀን ፈጽሞ ሲመለስ የካቲት 20 ቀን ነበረ፣ ቅዳሜ ዕለት ነው። ቅዳሜ ዕለት የካቲት 20 ወደ ናዝሬት ተመልሶ ያድራል። እሁድ ለዮሐንስ ተገለጠ በዮርዳኖስ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በነገታውም ይላል። በነገታውም ኢየሱስ ወደ እርሱ ሲመጣ አይቶ ዮሐንስ የዓለምን ኃጢአት የሚያስወግድ በግ ይህ ነው አለው።
በነገታውም ወደ እርሱ ሲመጣ አይቶ ማለት እሁድ ነበረ ማለት ነው። ከጾሙ ማግስት እሁድ ከዮሐንስ ምስክርነቱን ተቀብሎ ጌታችን እንደዚሁ በማግስቱ ደግሞ ቁጥር 35 ላይ ደግሞ አሁንም በነገታው ይላል እነሆ የእግዚአብሔር በግ አለ ዮሐንስ ተናገረ፣ በዚያ በዮርዳኖስ ተገለጠ። እንድርያስና ዮሐንስ ወልደ ነጎድጓድ የዮሐንስ መጥምቀ መለኮት ደቀ መዛሙርት ነበሩና ቁሞ ይሰሙ ነበረ። ኢየሱስ ሲሄድ አይተው ተከትለው ወደ የት ትኖራለህ አሉት። ኑና እዩ አላቸው። ተከትለውት ሄዱ። እስከ 10 ቀን ዋሉ ነው። 10ሩ ማዕርጋት በአንድ ቀን ደረሱ። እንግዲህ ሲማሩ ውለው ሰኞ በትምህርቱ ተማርከው ማክሰኞ እንድርያስ ጴጥሮስን ወደ ኢየሱስ አመጣ፣ ወንድሙ ነውና። 44 ቁጥር ላይ ደግሞ በነገታውም ኢየሱስ ወደ ገሊላ ሊወጣ ወደደ ይላል። ፊልጶስንም አግኝቶ ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ መንደር ቤተሳይዳ ነበርና ብሎ በነገታውም ኢየሱስ ወደ ገሊላ ሊወጣ ወደደ ያለው ማክሰኞ ነው ማለት ነው። 3ኛ ቀን ሆነ ወደ ገሊላ ሲወጣ። ይሄ እሁድ 1፣ ሰኞ 2፣ ማክሰኞ 3። ስለዚህ ነው ራሱ ዮሐንስ ደረጃውን ጥሩ አድርጎ ጽፏል። መጀመሪያ የተመረጡ ደቀ መዛሙርት እነዚህ ናቸው። እንድርያስ፣ ዮሐንስ ወልደ ነጎድጓድ፣ ጴጥሮስ፣ ፊልጶስ፣ ናትናኤል 5ቱ ደቀ መዛሙርት እስከ ማክሰኞ ተመርጦ በ3ኛው ቀን ማክሰኞ የካቲት 23 ቀን በቃና ዘገሊላ ሰርግ ሆነ ይላል። የካቲት 23 ነበረ። አባቶች ግን የውሃን በዓል ከውሃ ብለው ውሃ ተጠመቀ፣ ውሃውን ወይን አደረገ ለማለት ጥር 12 እንዲውል አድርገዋል። በዚሁ ሰርግ በነበረበት ሰርግ አድራጂው ዮካን ይባላል። ልጁ ዶኪማስ ነው። ዮካን የእመቤታችን ዘመድ ነው። እመቤታችንን ጠራ። እናትን ጠርቶ ልጅን መተው አግባብ አይደለምና ኢየሱስንም ጠራ። መምህርን ጠርቶ ደቀ መዛሙርትን መተው መግባብ አይደለ፣ ደቀ መዛሙርት ሐዋርያትንም ጠራ። በሰርጉ ላይ ታድመው ነበር። ወዲያውኑ ጠጁ ግን ፈጥኖ አለቀና እመቤታችን ለልጇ ቀርባ ሀልቀቼ ሎሙ ወይን እኮ የለም አልቆባቸዋል፣ ሀለወት ህየሙ ለኢየሱስ የኢየሱስ እናት በዚያ ነበረች ብሎ ያመጣዋል። ክርስቶስ ግን አንቺ ጋር ምን አለኝ ጊዜ አልደረሰም አለ። ምክንያቱን ነገራት። ጊዜ አልደረሰም ማለት ዕለተ ዓርብ ነው። አማናዊ ደመ መለኮትን ለምእመናን የምሰጠው ዕለተ ዓርብ ነው። አሁን ውሃውን አድርጌ ብትይ እምቢልሽ ዘንድ ከአንቺ ጋር ምን ክርክር አለኝ? ይህን አላዋቂዎች ይፈትቱበታል፣ በሌላ ትርጉም ይሰጡታል። አላዋቂ ነው። በዕብራይስጥ ቋንቋ ግን ቀና መንገድ መሆኑ እንረዳለን። ምክንያቱም እዚሁ ተግባሩ እንደተፈጸመ ነው። ጥያቄዋ እንደተመለሰ እንረዳለን። ውሃው ወይን ሲሆን እናያለን። ራሱ በቂ መልስ ነው። ሆኖም ግን ሌሎችም መጻሕፍት ይስማማሉ። አንደኛ ነገሥት ምዕራፍ 17 ቁጥር 20 ላይ የዮናስ እናት ልጇ በሞተ ጊዜ የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴን ትመራመር ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጪኝ አለ። ከጉያዋም ተቀብሎ ወሰደና 3 ጊዜ ወደቀ፣ ጸለየ፣ ልጁም ተነሳ ይለናል። ማቲን በድርሳነ ኤልያስ ማቲን ይላታል። ምን አለችው? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴን ትመራመር ዘንድ ልጄ እንዲሞት መጥተሃልን? አለችው። ጸልዮ ከሞት አስነሳ ነው የሚለው መጽሐፉ። ስለዚህ ካንተ ጋር ምን አለኝ የሚለው መልካም ነገር እንደሆነ ከኤልያስ ጋር እንረዳለን ማለት ነው። ሌላው ሁለተኛ ሳሙኤል ምዕራፍ 16 ቁጥር 10 ላይ እንደዚሁ የምናገኘው ዳዊት በልጁ በአቤሴሎም ከቤተ መንግሥት ወስዶ በሚሸሽበት ጊዜ እየተከተለ የሚረግመው ሳሚ ወልደ ጌራ ነበረ። አንተ የደም ሰው ነህና እንኳን ወጣህ፣ ጥፋ እዚህ ሂድ፣ ከሳኦል የወሰድከውን መንግሥትን እግዚአብሔር ሌላ ሰጠ እያለ ሲረግመው ያየው አቢሳ ኢዮአብ ያዩት ይሄን የሞተ ውሻ አንገቱን ቆርጠን እናምጣ ሲሉት ዳዊት እናንተ የጽሩዓ ልጆች ከእናንተ ጋር ምን አለኝ? ተዉት፣ ይስደበኝ፣ ምናልባት ስለ እግዚአብሔር ይቅር ይለኝ ይሆናል፣ ይመልሰኝ ይሆናል፣ ከእናንተ ጋር ምን አለኝ ነው ያላቸው። ይህ መልካም ቃል ነው። እርግጥ መድኃኔዓለም ጋር የመሰሉት አሉ። ዳዊት የመድኃኔዓለም ምሳሌ ብለዋል። አቢሳና ኢዮአብ ታላላቅ ወታደሮች እንግደለው፣ ቾፖን ቆርጠን እናምጣው እያሉ ዳዊት መከልከሉ በዕለተ ዓርብ መድኃኔዓለም ክርስቶስ ተሰቅሎ ሳለ አይሁዶች ሲሰድቡት ሲያንገላቱት እነ ገብርኤል የመብረቅ ሰይፍ አውርደው ነበረ። ከልአቶ ምሕረቱ ለአብ ነው የሚለው ወደ መሬት እንዲፈስ አደረገው መብረቁን እንጂ አይሁዶችን ለማጥፋት መጥተው ነበረ። ሚካኤል አርመመ ወገብርኤል ተደመ ሚለው መድኃኔዓለም ስላልፈቀደላቸው ነው እንጂ ዳዊት የመድኃኔዓለም እነዚህ ታላላቅ ወታደሮች ደግሞ እነ አቢሳ እና ኢዮአብ የሚካኤል የገብርኤል ምሳሌዎች ሆነው ይነገራሉ። ሆኖም ግን አሁን የያዘው ከእናንተ ጋር ምን አለኝ፣ ከአንተ ጋርስ ምን አለኝ፣ ከአንቺ ጋር ምን አለኝ የሚለው መልካም ቀና ቃል እንደሆነ በመናገር ነው። እመቤታችን ቅድስት ድንግል ማርያም
ለልጇ ይህን ከተናገረች በኋላ ለሰራተኞች ወትቤሎሙ ለእለ ይትለአኩ ኩሎ ዘይቤለክሙ ግበሩ ነው ያለች። የሚላችሁን ሁሉ አድርጉ አለቻቸው። አትደገም፣ ቃል የማይደገም የእመቤታችን አንድ ጊዜ ብቻ መልስ ለመስጠትና ለማስረገጥ ብቻ ነው። አሁን ሁለት ነው። ለልጇ ሀልከቼ ወይኖሙ፣ ለእነዚህ ደግሞ የሚላችሁን አድርጉ። አለቀ። የሚደጋገም ቃል የላትም። ለመላኩም የሰጠችው ይህ ነው። እነሆ ወንድ ስለማላውቅ እንዴት ይሆናል አለችው። ለእግዚአብሔር የሚሳነው ነገር አለ ሲላት ደግሞ እንዳልከኝ ሆነ። ሁለት ቃል ብቻ። እንዲሁ እመቤታችን ድግግም የለ ቃሏ የማይደገም አርምሞትኪ ማርያም ሀለፈ ማንክሮ ያለው በዝምታ የምትኖር በመሆኗ ነው። እዚህ አባቶች የአብ ምሳሌ ብለዋታል። የሚላችሁን ሁሉ አድርጉ ብለ ወደ ሰራተኞች እንዳመለከተች እግዚአብሔር አብ በደብረ ታቦር ምንድን ነው ያለው? ዝንቱ ትወልደ ዘአፈቅር ወሎቱ ስምዎ፣ የሚወደው ልጅ ይህን እርሱን ስሙት ብሎ ወደ ኢየሱስ መራ። ማቴዎስ 17:5 ላይ እንደምናገኘው ማለት ነው። ይህ አይነት አብ ወደ ኢየሱስ፣ ድንግል ማርያም ወደ ኢየሱስ ይላል። ለአብ ዋነሂ በኩርየ ርእስዮ ለድንግል ማርያም እስከ መወለድ ተወልደ ዘበኩራ ይላል መዝሙረ ዳዊት 88:27 ማቴዎስ 1:25 ላይ እንደምናገኘው ለአብ ተቀዳሚ ተከታይ እንደሌለው ለድንግል ማርያምም ተቀዳሚ ተከታይ የላት። አብ ያለ እናት በሰማይ እንደወለደው ድንግል ማርያም ያለ አባት በምድር ላይ ወልደዋለች ማለት ነው። ኢየሱስ ክርስቶስ አባቱን የሚተካከል እናቱን የሚቀድም ግሩም ድንቅ የሆነ ልጅ ነው። ድንግል ማርያምም ልጇ የቀደማት እንዲሁም ደግሞ አባቷን ፈጣሪዋን የወለደች እናት እጹብ ድንቅ ናት እርሷ እና በዚሁ አይነት የአብ ምሳሌ ብለው ይነግሩታል። እንዲያውም ቅዱስ ያሬድ ወይቤላ እግዚአብሔር ለማርያም ዘመኔ ዘመንቺ አንጣኔ አንጣንቺ ማርያም ሀከፍችዮ ዋነ ዮም ወለድክዎ ድጓ ዘሰናበት ዋዜማ ላይ እግዚአብሔር ማርያምን አላት፣ ዘመን የዘመንሽ ነው፣ መጠኔም መጠንሽ ነው። እኔ አካል አካል ባህሪ ባህሪ የወለድኩትን ቅድመ ዓለም የወለድኩትን አንቺ ደግሞ ድኅረ ዓለም እንደዚሁ በስጋ ወልደሽ አቅፎሽዋልና ዘመኔ ዘመንሽ መጠኔም መጠንሽ ነው የሚለውን እንደዚሁ ቅዱስ ያሬድ ይነግረናል። የእሱ ምሳሌ ነሽ ሲላት ነው። በቅዱሳን አድሮ የሚያናግር እግዚአብሔር የራሱ ምሳሌ ያደረጋትን ማንም ቃሏን ላይቀበል ቢችል በራሱ ነው ፍዳው ማለት ነው። እና እመቤታችን ያን ያህል በሰርጉ ቀን አመላጅነቷ የተረጋገጠበት ታላቁ መመኪያችን ነው። ሰራተኞችንም ውሃ ሙሉ አላቸው፣ ሞሉ። ቀድታችሁ ለአሳዳሪው ስጡ አላቸው፣ ሰጡት። ከዚህ በኋላ ነው አሳዳሪው ሊቀ መፋቅ ሙሽራውን ጠርቶ ኩሉ ሰብ ያቀድም አስትዮ ዘይሴን ወይነ፣ ሁሉም ሰው የሚያምረውን ወይን አስቀድሞ ያጠጣል፣ ኋላ ግን ቢጠጡት ይጠጡት ባይጠጡት ይተውት ብሎ መነኛውን ይሰጣል። አንተ ግን እስካሁን አቆይተሃል፣ አቀብከው አስተዳሃር ከዚህ ሴን ወይን እንዲህ ያለውን ወይን አቆይተሃል አለው። ትርጓሜው አብርሃም ነው ይላል። ማለትም እስካሁን በሕገ ልቡና በሕገ ኦሪት አቆይተህናል፣ ሕገ ወንጌል የመሰለ እያለ ሕገ ወንጌልን ሳትሰጠን እስካሁን አቆይተሃል ሲለው ነው። ይህን አባ ጊዮርጊስ ሲተረጉመው ምንባብ ዘቃና በሚሉ በመጽሐፈ ምስጢር መጀመሪያ የተጠጣው ወይን አስደስቶ ትሎ እንዳለቀ የኦሪት ምሳሌ ነው። ኦሪት ለጊዜው አስደስታቸዋለች የእግዚአብሔር ቃል ናትና፣ ግን ፈጥና አለፈ ይችላል። ምክንያቱም ወይኑ ለጊዜው ተጠጥቶ ተሎ እንዳለፈ ግዝረትን መስዋዕተ እንስሳን ሲመለከት በወይነ ቃና ይመስላታል በመጀመሪያው። ሁለተኛው ግን ቶሎ አላለቀም፣ ለብዙ ጊዜ ቆይቷልና የሕገ ወንጌል ምሳሌ ይላል። ይኸውም ሰማይና ምድር ያልፋል ቃሌ ግን አያልፍም እንዳለ፣ እንደዚሁም ደግሞ ጌታችን ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ ለዘላለም ሕይወት አለው እንዳለ የሕገ ወንጌል ምሳሌ ናት። ከእርሱ የጠጣ ለዘላለም አይጠማምና ተብሎ የተሰጠው የዚያ ምሳሌ ነው ይላል። ውሃውን ወደ ጣዕም፣ ወደ መዓዛ፣ ወደ ቀለም ከቀየረ እናንተም ደግሞ ሕይወታችሁን ለውጡ ለማለት ነው። ያም በስድስቱ ጋኖች ነበር ያደረገው። በስድስቱ ቃላተ ወንጌል ተምራችሁ ሕይወታችሁን ውሃ የሆነውን ቀዝቃዛ የሆነውን ሕይወታችሁን በስድስቱ ቃላተ ወንጌል ለውጡ ለማለት ጌታችን ተአምር አድርጓል ማለት ነው። ወዝንቱ ኩሉ ቀዳሜ ተአምር ዘገብረ እግዚእ ኢየሱስ በቃና ዘገሊላ፣ ጌታ ኢየሱስ ክርስቶስ በቃና ዘገሊላ ያደረገው የመጀመሪያው ተአምር ይህ ነው። አርአዮሙ ስብሐቲሁ አምነው ቦቱ አርዳኢሁ፣ ክብሩን ገለጠላቸው ደቀ መዛሙርቱም አመኑበት ይላል እና መጀመሪያ ክርስቶስ በሰርግ ተገኝቶ ስራውን እንደጀመረ ሁሉ ሁለቱ ወጣቶችም የዚህን ዓለም ስራ በሰርግ ይጀምራሉ ማለት ነው። ይህ ሰርግ ለሁሉ መጀመሪያ ነው፣ ለወጣቶች ክርስቶስ ስራውን በዚህ እንደጀመረ ማለት ነው እና ቃል ኪዳኑን በዚሁ ያጸናል። ራሱ ክርስቶስ ሙሽራ ተብሎ በዚያ ሰርግ መዋሉ ተክሊልን፣ ቃል ኪዳንን
ሰማንያን ለመባረክ ነው፣ ለሚመጣው ትውልድ ዘሩን ለመባረክ ማለት ነው። ማቴዎስ 9:15 ላይ ዮሐንስ ደቀ መዛሙርት እኛና አይሁዶች ብዙ ጊዜ እንጾማለን፣ ያንተ ደቀ መዛሙርት ለምን አይጾም? ኢይክሉ ደቂቁ ለመራዊ ጸዊመ ወላህዎ አምጣነ ሀሎ መራዊ ምስሌሆሙ ወይመጽእ መዋዕል አመ ይነስኡ ወደ መራዊ አምሃ ይጸውሙ ነበር ያላቸው እና ሚዜዎች ከእርሱ ጋር ሳሉ ወይም ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጾሙ ይችላሉን? አይችሉም። ሙሽራ የሚወሰድበት ጊዜ አለ፣ ያን ጊዜ ይጾማሉ አለ። ማለትም ሙሽራ የሚወሰድበት በሴተ ሐሙስ አይሁዶች ሲይዙት ሐዋርያት የክፍሎት ጾም ይጾማሉ ከሐሙስ ማታ ጀምሮ እና ዓርብን መጾም የጀመሩ ሐዋርያት ናቸው ይባላል። እና ስለዚህ አሚሃ ይጸውሙ ያን ጊዜ እኔ ስወሰድ ሲያዝ ይጾማሉ። በእርገት ቢሉም ካረገ በኋላ በ10ኛው ቀን ተቀብሎ 40 ቀን ጾመዋልና ጾመ ሐዋርያትን ጾመ ዓርብን የሚጾሙ ስለሆነ አሚሃ ይጸውሙ አላያይዞ ግን እኔ ሙሽራ ነኝ። ይህ ተመሳሳይ ማርቆስ 2:19 ሉቃስ 5:34 ላይ ተመሳሳይ ቃሉ ራሱን ሙሽራ መስሎ ሐዋርያትን ሚዜዎች አድርጎ በምሴተ ሐሙስ ሥጋውና ደሙን ጥሎሽ አድርጎ ለቤተ ክርስቲያን ያቀረበ መራዊ ሀለ ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ። ቤተ ክርስቲያንም መራተ መድኅን ተብላ የተጠራችው በዚህ በምሴተ ሐሙስ እስከ ዕለተ ዓርብ ባለው ስጦታ ነው ማለት ነው። ዕለተ ዓርብ ልክ ትልቁን መስቀል ከጉልላት እስከ መሰረት የምትሸከምበትን የሰጠው መስቀል ለቤተ ክርስቲያን ቀለበቷ ነው። አንዲት ሴት ሕጋዊ መሆኗ ማስረጃ ቀለበቷን አጥልቃ መታየት ነው። ማንም ሊጠይቃት ሊደፈር አይችልም። ስለዚህም ሁል ጊዜ ይህን መስቀል እያሳየች ዲያብሎስ አንገቱን ደፍቶ አፍሮ ይኖራል ማለት ነው እና ቤተ ክርስቲያን እኔ ክርስቶስ ነኝ እያለች የመስቀል ቀለበት አድርጋ ስትመሰክር ትኖራለች ማለት። በዕለተ ዓርብ ነው እኛን ሁላችንም ወደ ሰርጉ የጠራን ማለት ነው ክርስቶስ እና መራዊ ሀለ ቤተ ክርስቲያን ክርስቶስ በዚህ አይነት ነው። ሐዋርያው ጳውሎስ ኤፌሶን 5:22 ላይ ቤተ ክርስቲያን ለሁሉም ስትሆን ሙላቱና አካሉ ናት ይላል። ሙላቱና አካሉ ናት ማለት የኢየሱስ ክርስቶስ አካሉ ናት። አንድ ወጣት ውድ ስጦታውን ለሚወዳት ሚስት እንዲሰጥ ክርስቶስም የሚወደውን ክቡሩን አካል ሥጋውን ደሙን የሰጣት ለቤተ ክርስቲያን ብቻ ነው። ምክንያቱም ሙላቱና አካሉ ናት ነው ሐዋርያው። ሁለተኛው ቆሮንቶስ 11:10 ላይ ወንድ የሴት ራስ እንደሆነ ክርስቶስ ደግሞ የቤተ ክርስቲያን ራስ ነው ይላል። የቤተ ክርስቲያን ራስ የተባለውን ወስዶ አባ ባስልዮስ መጽሐፍን መድረስ መጽሐፍ መተርጎምና ማመስጠር የሚገባት ቤተ ክርስቲያን ነው። አይምሮዋ፣ ጭንቅላቷ፣ ራሷ ክርስቶስ ስለሆነ የቤተ ክርስቲያን ሀብት ነው። ይህ ብቻዋ ለሷ የተሰጠ ነው ይላል። ክርስቶስ የቤተ ክርስቲያን ራስ ከሆነ አሁንም ቤተ ክርስቲያን የክርስቶስ አንገት ናት ወይም የክርስቶስ ልብ ናት። የክርስቶስ ልብ ስንል አነንውም ወልቤ ንቅት የልብ ስራ ደም መርጨት ነው አይደል? ቤተ ክርስቲያንም የክርስቶስን ደም ትረጫለች፣ ለወገኖቿ ሁል ጊዜ ዕለት ዕለት ታቃብላለች ማለት ነው። ስለዚህ ነው ሙላቱና አካሉ ናት ቤተ ክርስቲያን ያለው ሐዋርያው ይህን መራዊ ሀለ ቤተ ክርስቲያን ብሎ የወሰደው እና በዚሁ አይነት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰርጉን ስርዓት ራሱ ያደረገውና የተቀበለው ማለት ነው። ዕለተ ዓርብ የደፋው አክሊለ ሦክ ተክሊል ነው። ያን ጊዜ ቤተክርስቲያንን ለመቀበል ያ ተክሊል ተብሎ ይነገራል። በተለይም ሙሽራዎች እንዲከበሩ ቡሩካን እንዲደረጉ የሚያደርገው የወርቅ ዘውድ ይደፋሉ፣ የወርቅ ካባ ይለብሳሉ፣ የወርቅ ቀለበት ያጠልቃሉ፣ ጸሎትና ቡራኬ ካህናት ያደርጋሉ። ተስማምቶ ለሄዱት እጃቸውን መስቀል ላይ ያደረጋሉ። ቃለ መሐላ 80 ይባላል። በ80 ተዳረ ባለ 80 ነኝ 80ውን አውርዷል የሚል ወይም 80 ለምንድን ነው የተባለው? ቃል ኪዳኑን ነው። 70 እና 90 መካከል ያለ ቁጥር ነው፣ ግን ቃል ኪዳን አድርገውታል አባቶቻችን የሃይማኖት መነሻ ስለሆነ። ኩፋሌ ምዕራፍ 4 ቁጥር 8 ሔዋንን በ80 ቀን ወደ ገነት አስገቡት ይላል። ድንግል ማርያምንም እንደዚያው። የሴቶች ሃይማኖት መነሻ 80 ቀን ስለሆነ ፍጻሜው ደግሞ የዕድሜ መጨረሻ 80 ነው። ወማይላሜትን 70 ከራማት መስበስ 80 ወህዳር ደስ ምላጻማ ወህማም ይላል መዝሙር 89 ቁጥር 10 ላይ እና ዘመናችን 70 ነው፣ ቢበዛ ግን 80 ነው። ከዚያ በላይ ያለው አይጠቅም እንዳለ 80 ዘመን ከኖረ በኋላ ግን ይሰስናል ተብሎ አይጠበቅም፣ ይመነኩሳል እንጂ። በ80 ቀን የተጀመረ ሃይማኖት አንድ ላይ ብትሆኑ እስከ 80 ዓመት ጸንታችሁ ኑሩ ለማለት 80 የሚለውን አባቶቻችን ቃል ኪዳን አድርገዋል። ክርስቶስ አክሊለ ሦክን በመሸከም ሌሎች አርአያውን እንዲሸከሙ አድርጓል ማለት። መኃልየ 3:13 ላይ ሰዓት ራያ ወለደ ሲሆን ለንጉሥ ሰሎሞን በአክሊል አስተቀጸለቶ እሙ አመለተ መርአሁ አመለተ ፍስሐ ልቦ። ሰሎሞን የተባለ ኢየሱስ ክርስቶስ ለጊዜው ቤተ እስራኤል ሰሎሞንን አቀዳጅተው አይተዋል። ፍጻሜው ግን ኢየሱስ ክርስቶስ አክሊለ ሦክ ደፍቶ ታያላችሁ።
ዋይ ዋይ ብላችሁ የምታለቅሱ የኢየሩሳሌም ሴቶች ክርስቶስን እንደሆነ ታያላችሁ ለማለት ትንቢት የተነገረ ሙሽራ ማለት ነው። አመለተ መርአሁ አመለተ ፍስሐ ልቡ ነው ያለው። በልቡ ደስታ ቀን ክርስቶስ በዕለተ ዓርብ ሙሽራ ነበረ ማለት ነው። በሰርግ የሚደፋው ተክሊል ክብር ማለት ነው። አጠቃላይ ኑ ትራዩ ግብሮ ኑ ሪዩ እበዮ ለዮሐንስ ዘከመ ከለሎ እግዚኦ ጌታው እንዳከበረው ብሎ ክብር ለማለት ነው ተክሊልና ሁለተኛው ትምህርት ሲጨርስ ከፈተና ሲፈጸም የሚሰጠው ነው። አንበርከ አክሊለ ዲበ ዘመንኩ ክብር ሀይወሳለከ ወሀብኮ መዝሙር 25 ላይ ፈተና አልፏልና እስመ በጻሕኩ በበረከት ሰናይ የሚላት ትምህርትን ነውና ትምህርት ሲጨርስ ዘውድ ይደፋል፣ ምልክት ነው። ሶስተኛው ወደ ምንኩስና መጀመሪያ ላይ እንዳለው ሁሉ ያም ቆብ ነው። ቆቡ ተክሊል ይባላል፣ አክሊል ነው። ዘውድ ነው የሚለው መጽሐፍ። ገድል መልካም ገድልን ተጋድያለሁ፣ ሃይማኖት ጨርሻለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ካለ በኋላ ከእንግዲህ ወዲህ የእውነት አክሊል ተዘጋጅቶልኛል፣ ይህም ለእኔ ብቻ አይደለ መምጣቱን ለሚጠባበቁ ሁሉ ነው እንጂ ሁለተኛ ጢሞቴዎስ 4:7 ላይ እንደምናገኘው። አራተኛው ከሶሎሞን ከዳዊት ጀምሮ የመጣው አንድ ንጉሥ ሲነግስ ዕድለኛ የሆነው ይደረጋል ማለት ነው። ወሶፈሮ አክሊለ ሐራ ዘሶቅ ዮሐንስ 19:5 ላይ አንዳንድ ሊሆን ይችላል። እዚህ ብዙ ዕድል አንድ ብቻ የሚገኝ ዕድል ነው። አምስተኛውና መጨረሻው እያንዳንዱ ሰው ልጅ ሊያገኘው የሚገባው ማለት የሚገባው ራእይ 2:10 ላይ እስከ ዕለተ ሞት የጸናሁን የሕይወት አክሊል እሰጥሃለሁ የሚለው በመላእክት እጅ የምንቀበለው ከእግዚአብሔር የሚላክ እያንዳንዱ ሕግጋር ጠብቆ ቢኖር የሚያገኘው። እነ ጊዮርጊስ 7 አክሊል ተቀብለዋል። እነ መርቆሬዎስ 3 አክሊል ተቀብለዋል። ምእመናን ደግሞ ሕጋቸውን ጠብቆ ቢኖሩ የሚቀበሉት አክሊል አለ። ያም ከእግዚአብሔር የሚመጣ የመጨረሻው አክሊል ይሄ ለሁሉ የሚገባው ነው። ሌላው ስድስተኛው በምሳሌ ነው። ሽበት የክብር ዘውድ ነው ይላል ምሳሌ 16:31 ላይ። እሱም በጽድቅ ጎዳና ይገኛል፣ በጽድቅ በሃይማኖት ለሄዱ ብቻ ይገኛል። ሽበት የክብር ዘውድ ነው ካለ ሽማግሌዎች እድለኞች ናቸው። የሽበት ዘውድ የደፋላችሁ የዕድሜ ካባ የደረበላችሁ ሽማግሌዎች፣ እናቶች፣ አባቶች ነጩን ሽበት በጥቁር ቀለም መሰወር እግዚአብሔርን እንደማታደል ነውና አለማድረግ ማመስገን፣ ይህን እግዚአብሔር የሰጣችሁ ክብር ስለሆነ መጽሐፍ ቅዱስ የሚመክረን ማለት ነው። እና በዚሁ ምሳሌ 12:4 ላይ ልባም ሴት ለባሏ ዘውድ ናት ብሎ ይጨርሳል። ሰባተኛው ለባሏ ዘውድ ናት ሲል ለባሏ ራሷ ትቀመጣለች ማለት አይደለም። ግን ለአንድ ንጉሥ ዘውድ መጨረሻ ክብር እንደሆነ ለአንድ ወጣት ደግሞ የመጨረሻ ክብር ነው። አንተ ከሚባልበት አቶ ብሎ የሚባለት ያገባ ለማለት አይተወ አቶ የሚባልበት ወይዘሪት ከምትባልበት ወይዘሮ የሚባል ደረጃ ስለሆነ ልባም ማለት ግን ልቡን የወሰደች እንደማለት ነው ብሎ አባቶች ይተርኩታል። ልባም ሴት ያለ ከጎድኑ ከግራ ጎድኑ ልብ ያለው ከግራ ጎድኑ ይላሉ ሳይንቲስቶች። እኛ ላየ ነው ከግራ ጎድን ሔዋን ስለተፈጠረች በዚህ የአዳምን ልብ የወሰደች ማታለልና መሸወድ የምትችል ኃይል ያላት እንደማለት ነው። ልባም ሴት ልቡን የወሰደችው በግራ እኩል ስለተገኘች በግራ ትመስላለች። ግራ ደካማ ሆነ ብለው ሰዎች እንደሚተረጉሙት አይደለም። ልዩ ክብር ነው ለግራ የሚሰጠው። ሰዓት በግራ እጅ ያለ በየጊዜው የሚታይ ነው። ማንኛውም ሰው ለሴት ክብር አለ፣ ጥበቃ ያስፈልጋታል የሚል ነው። በግራ ጣት ቀለበት ይደረጋል፣ ለሴት ወርቅ ይገባል የሚለውን ይይዛል። ግራ እጅ ጦርነት እንኳ ቢሄድ ጋሻ ይይዛል፣ ራሱን መዳኛ ነው። ሴት ለልጆቿና ለባሏ ተከላካይ ናት የሚለውን ይነግረናል። ጎሽ ለልጇን ስትል ተወጋች እንዲሉ ሴት በእነዚህ ሁሉ የተመሰለች ናት። ከግራ ጎድን በመፈጠሯ በመገኘቷ ትልቁን ደረጃ የያዘች አክሊለ ሦክን ደፍቶ ክርስቶስ ቤተ ክርስቲያንን እንደወደደ ቃል ኪዳንን እንዳከበረ ሌሎችም ሴቶች ለባላቸው እንዲታዘዙ ጴጥሮስ እንደሚያዘው ምዕራፍ 3 ቁጥር 1 አንደኛው መልእክት ላይ ልክ እንደዚያ ውደዱ የራሱን ሰጠለ ሥጋ የሚጠላ የለምና ይላል። እና ክርስቶስ በዚህ አይነት ነው ተክሊል ያድርጎ ቤተ ክርስቲያንን የተቀበለው ለማለት ነው። መራዊ እሱ ስለሆነ ባለፈው አንድ ቅኔ አድርጌ ነበር ክብሪቲና በዚያው እንዘጋለን። ክብሪቱ ምን የሚል ነበረ? በጽዋ አዳም ወሔዋን አይርክቲሁ አመተ መርአ ወቃል ምስሌሃ ለሳሌም ቤተ ክርስቲያን ድንግል ላጻብኢሃ ሐምስ እንዘ ህልቀተ ወርቅ መስቀል መክሰፍተ ጠብጣብየ ሐዲስ ሀብለ ወርቅ ወአክሊለ ሦክ ተክሊል ሚል ነው። በጽዋ አዳም ወሔዋን አይርክቲሁ አመተ መርአ ወቃል ምስሌሃ ለሳሌም አምሳለ ኢየሩሳሌም ቤተ ክርስቲያን ድንግል ቤተ ክርስቲያን ስለምንል የቤተ ክርስቲያን ምሳሌ የሆነች ከቤተ ክርስቲያን ድንግል ጋራ ቃለ አብ የተባለ ኢየሱስ ክርስቶስ ሙሽራ ሚዜዎች አዳምና ሔዋንን በመጥራት በተዳረ ጊዜ ነው።
ለአጻብዒሃ ሐምስ እንዘ ህልቀተ ወርቅ መስቀል። መስቀል ለአምስት ጣቶቿ የወርቅ ቀለበት ሲሆን መክሰፍተ ጡብጣቤ ሐዲስ ሀብለ ወርቅ የጅራፍ ግርፋት የወርቅ ሀብል ነው። ሐዲስ የወርቅ ሀብል ነው። አክሊለ ሦክም ተክሊል ነው የሚል ማሰሪያው። እንግዲህ በሰርግ ጊዜ ይታወቃል። ሙሽራ ሙሽሮች ሚዜዎችም ጠርቶ የወርቅ ቀለበት ለጣት ማቅረብ፣ እንደዚሁም የወርቅ ሀብል ማቅረብ፣ ተክሊል ማድረግ ሰም ናቸው። ወርቁ ግን ቃላዊ ኢየሱስ ክርስቶስ በቀራንዮ ተገኝቶ ቤተ ክርስቲያንን ሲቀበል በመስቀል ተሰቅሎ አክሊለ ሦክ ደፍቶ ጀርባውን በጅራፍ በገመድ ተገርፎ ነው። ሀብለ በገመድ ተጎትቷል አንገቱ፣ በገመድ ደግሞ ተገርፏል ጌታችን። ይህን ሁሉ ተቀብሎ ነው የሚለውን ክብርኢቲ በመስቀል ብቻ የምትደረግ በዕለተ ዓርብ ብቻ እንጂ ሌላው በዕለት በዘመን ይሆናል። ክብርኢቲ የሚለው ግን በጌታ ስም ብቻ የምትደረግ ክብርትኢቲ ማለት ነውና በዚህ ዋድረት ሁኔታ የተደረገ ነበረ። ማንኛውም ግን በአጭሩ ሰርግ ተነግሮ የማያልቅ ረጅም ታሪክ ነው ያለው። እኔ የምነግራችሁ ቢሆን ለወጣቶች እንደ ዘካርያስ እንደ ኤልሳቤጥ ሆነው ለጊዜው የልጅ ዕድል አላገኙም ነበረ ግን በእግዚአብሔር ፊት ያለ እንቅፋት ያለ ነቀፋ ጻድቃን ነበሩ ስለሚል ፈተና እንኳ ቢመጣ እንደሱን እያሰቡ እንደ ኤልሳቤጥ እንደ ዘካርያስ መሆን፣ ልጅም ቢገኝ እንደ ዮሐንስ ሊሆን ይገባል። ክርስቶስ በማኅፀነ ማርያም ወደሚያውቀው ቤት ነው። ኤልሳቤጥና ዘካርያስ ብቻቸውን አልኖሩም፣ እግዚአብሔር ጋር ነበሩ። ወደሚያውቀው እናቱን ይዞ ወደዚያ ሄደ ማለት ነው። ኤልሳቤጥ ብርክት አንቲ እምአንስት ወወርቅ ፍሬ ከርሥኪ ብላ እናትና ልጅን እንዳመሰገነች አቡነ ዘበሰማያትና በሰላመ ቅዱስ ገብርኤልን እንድንጸልይ አርአያ የሆነች ናት። ዘካርያስ አንተኒ ሕፃን ነቢየ ልዑል ብሎ ልጁን በመምከር ለሌሎች አባቶች አርአያ የሆነ ነው። ስለዚህ እናንተም አርአያ እንድትሆኑ ለልጆቻችሁ፣ ወይም ደግሞ ይስሐቅ ለሚስቱ ጸልዮ እንድትወልድ እንዳደረገ ርብቃ ባለቤቱም እንኳ ለልጆቿ በማኅፀን ላሉት ለያዕቆብና ለኤሳው እንደጸለየች ዘፍጥረት 26 21 ጀምሮ ይስሐቅ ለሚስቱ ጸለየ ነው። ለሚስቱም ይጸልያል፣ ለልጆቹ የምትጸልይ እናት አለች እና ሁላችሁም እንድትሆኑ ሰርግ የሚለው ይህን ይመስላል በአጭሩ። ሌላው ግን የማይቀረው እንዲሁ ጊዜው ካልረዘመ በቀር ነነዌ የሚለውን እንዳናልፍ። ነነዌ የ3 ቀን ጾም ናት። ሰኞን የማትለቅ እንዲሁ ከጥር 17 አትወርድም፣ ከየካቲት 21 አትወጣም። በ35 ዕለታት ብቻ ስትመላለስ የምትኖር እንግዲህ ከሰኞ እስከ ረቡዕ 3 ቀን ሱባኤ ያላት። ብዙ ኃጢአት ሰርተው ነበረ። የተመሰረተችው በናምሩድ ነው። ዘፍጥረት 10:11 ላይ ትልቅ ከተማ ነበረ። ኃጢአት ጣዖት በማምለክ በዝሙት እግዚአብሔርን በድለው ስለነበረ ዮናስን ሂድ አስተምር አለው። ዮናስ አይ አልሄድም፣ አንተ ቸር ነህና ትምራቸዋለህ እርግጠኛ ነኝ፣ ስለዚህ እኔ ሐሰተኛ እባላለሁ አይሆንም አለው። አሁንም ነገረው። ወተሐጣ ዮናስ እምገጸ እግዚአብሔር ያለ የዋህ ነውና ታጣ ይላል። ወደ ተርሴስ ወረደ ይላል። አሁንም መርከብ ላይ ተሳፈረ፣ ወደ ባህር ወረደ ነው አሁንምና ውርደት ነው ከእግዚአብሔር መራቅና። እንግዲህ ነፋስ ወታደር የማይበልጥ ጭፍራ ልኮ እግዚአብሔር ያቺ ወንጀለኛ የያዘችውን መርከብ አስቀረና እግዚአብሔር ያዛት። ወዲያውኑ ግን ፈጣሪህን ጥራ አሉት። እሱም መጀመሪያ ሁላቸውም ጠሩ፣ ዕቃውን ጣሉ፣ ግን አልሆነም። ሊያድኑ ሞክረዋል። እግዚአብሔር የጣለውን ማን ሊመልሰው ይችላል? ወደ ኋላም አልተመለሰችም፣ ወደፊት መሄድ አልቻለችም። ዕጣ ምጣጣል ተባለ። ቢጣጣል ዮናስ ላይ ወደቀ። አውርዶ ሲጥሉት ግን ጸጥ አለ፣ መርከቡ ሄደ። አሁን ንጹሕ ነው ያው መርከቡ፣ እነሱ ዕዳ የለባቸውም እና ሄዱ። ዮናስ ግን የታዘዘ አንበሪ ዋጠውና 3 ቀን ተጉዞ ነነዌ አንጻር ተፋው። የእግዚአብሔር ፈቃድ አልቀረም ብሎ ነነዌ እስከ 3 ቀን ትገለበጣለች፣ ንስሐ ግቡ እያለ ሲሰብክ ንጉሡ ስልመናሶር ይባላል። ከዙፋን ወርዶ ማቅ ለብሶ አመድ ነስንሶ ንስሐ ገባ። እንስሳዎች ከበረት እንዳይወጡ፣ ሕፃናት ጡት እንዳይጠቡ እስከ 3 ቀን ብሎ አዋጅ ስለነገረ እግዚአብሔር ጸሎታቸውን፣ ጾማቸውን፣ ቀኖናቸውን ተቀበለ። እግዚአብሔር ወደ ንስሐ ለሚመለስ ቅርብ አምላካችን አባታችን። ዮናስ እንኳ እንዲሁ አልተቃጠለም ሐሰተኛ እበላለሁ ብሎ ስለ ራሱ ክብር ሲጨነቅ ፈትኖታል። ቅጠል አበቀለ፣ ደስ አለው። ቅጠሊቱን እንደገና ከእግዚአብሔር የተላከ ትል አደረቃት ይላል። አዘነ። ዮናስ ታዝናለህ? አላጠጣሃት፣ አልተከልካት፣ ልታዝን ይገባል አለው። ለምን አላዝንም? ይሄ ፀሐይ ሲያቃጥለኝ ሞት ይሻለኛል። እኔ 120,000 እልፍ ሕፃናት ላሉት ግራና ቀኝ ለማያውቁ ለነነዌ አባታቸው ፈጣሪያቸው እኔ አላዝንምን ብሎ አባትነቱን ወበከመ ምዕራብ ውሉዶ ከማሁ ይምህሮም እግዚአብሔር ለለ ይፈርህዎ ወዝሙረቱ 2:13 ላይ አባት ለልጆቹ እንደሚራራ ለሚፈሩ ሰዎች እግዚአብሔር እንዲሁ ይራራል። ማቴዎስ 7:7 ላይ ምን ነው የሚለው? ልጅ እንዲሁ እንቁላል ቢለምነው እምቧይ የሚሰጣለ፣ ልጁ አሳ ቢለምነው እባብ የሚሰጠዋለ። እናንተ ጨካኞች ለልጆቻችሁ እንዲህ መልካም መስጠት የምትችሉ ከሆነ እኔማ መልካሙን እንዴት አልሰጣችሁ?
ብሎ ከአባት ከእናት ይልቅ የበለጠ ርኅሩህ አባታችን እንደሆነ ለዮናስ ያስተማረበት መሐሪነቱን ይቅርነቱን። ዮናስ ግን ሐሰተኛ እንዳይሆን እሳቱ እንደ ደመና ወርዶ እጽዋትን ጫፍጫፉን በልቶ ወደ ሰማይ አድርጓል። በናሆም ስንክሳር ታኅሳስ 5 ላይ ወበላ ሀደ ህብረ ይለዋል። አንድ ሀገር ንስሐ ያልገቡ ሐሰተኛ እንዳይሆን በልቷል ይላል። እና በዚህ አይነት እግዚአብሔር ዮናስን የላከው ለራሱ ምሳሌ እንዲሆን ነው። 3 ቀን 3 ሌሊት ዮናስ እንዳደረ ወበከመ ሀደረ ዮናስ በከርሰ አንበሪ ከማሁ ሀለወ ይድር ወልደ እጓለ እመሕያው ውስተ ልበ ምድር ብሎ ምሳሌ አድርጎታል። ማቴዎስ 12 ቁጥር 40 ላይ እናገኛለን። ስለዚህ ሰብአ ነነዌ ይትፋተህዋ ወይትነሱ አመለተ ደይን ብሎ ይፋረዷታል፣ ያሳፍሯታል የነነዌ ሰዎች እስመ ነሱ በስብከተ ዮናስ በዮናስ ስብከት ንስሐ ገብተዋልና። ነገር ግን ከዮናስ የሚበልጥ ከዚህ አለ፣ እስራኤል ግን አልሰሙም ብሎ ይወቅሳቸዋል። እና እኛም ተወቃሾች ነን። ንስሐ ባንገባ ኃጢአታችን ተጸጽተን ባንመለስ የነነዌ ሰዎች ይፈርዱብናል። አባቶቻችን ከአብይ ጾም አስቀድሞ ነነዌን እንድንጾም ጌታ 3 ቀን 3 ሌሊት መቃብር አድሮ የመነሳት ዮናስን በብሉይ ኪዳን ምሳሌ አድርጎት ስለነበረ ያ ምሳሌ መፈጸም ስላለበት አድርጓል። እግዚአብሔር ግን ይጠፋሉ ቢልም አላደረግም። ያለው በንስሐ ተመልሷል። ሕዝቅያስ ትሞታለህ ከተባለ በኋላ 15 ዓመት ደርሷል። ለምንድን ነው የተጨመረለት ያለ እንደሆነ ልቅሶውን ሰምቻለሁ እንባህን አይቻለሁና 15 ዓመት ስለ ኃጢአቱ ንስሐ ያልገባ ሰው ዕድሜው ረጅም ነው፣ ዘላለም ደስታለሁ። እግዚአብሔር አምላክ የነነዌን ሰዎች የሰማ አምላክ እኛንም ሰምቶ ሀገራችን ሰላም እንዲያደርግልን ቅዱስ ፈቃድ ይሆንልን። ስለበዛሁባችሁ ይቅርታ። ሰላም እደሩ። ቃሚ ቆይ